በዚች ዓለም ላይ ስንኖር ሁላችንም የምንጋራው አንድ ትልቅ ህልም አለ። እሱም ህይወት እንድትቀናልን መንገዱን አልጋ ባልጋ እንዲሆንልን ነው። ነገር ግን እውነታው ጨካኝ ነው። ህይወት መቼም ቢሆን አንተ በፈለከው ልክ አትሰፋም። መቼም ቢሆን ለደካማ ትከሻህ አትራራም። ህይወት ልክ እንደ ሰፊ ውቅያኖስ ናት። አንዳንዴ ጸጥታ የሰፈነበት ሰላማዊ ጉዞ ታደርጋለህ። አንዳንዴ ግን ማንም ባልጠበቀው ሰዓት ጥቁር ደመና ይከብሃል። የሞገድ ቁመትህም ከአቅምህ በላይ ይሆናል። እዚህ ጋር ነው ትልቁ ልዩነት የሚፈጠረው። ደካማ ሰው ማዕበሉን እየረገመ ለምን እኔ እያለ በሐዘን ባህር ውስጥ ይሰምጣል። ጠንካራ ሰው ግን ማዕበሉን አይረግምም። ይልቅስ ነፋሱን ተጠቅሞ እንዴት ይበልጥ መጓዝ እንደሚችል ይማራል። ዛሬ የማወራችሁ ስለ ጡንቻ ጥንካሬ አይደለም። ዛሬ የማወራችሁ ዓለም ፊቷን ስታዞርባችሁ የቅርብ የምትሏቸው ሰዎች ቢከዷችሁ ወይም ህይወት መሬት ላይ አጋድማ ብትረግጣችሁ እንኳ እንደ ብረት ጠንክራችሁ እንድትቆሙ ስለሚያደርጋችሁ የውስጥ ማንነት ነው። ብዙ ሰዎች ጠንካራ ነኝ ይላሉ፣ ግን ጥንካሬያቸው ያለው በሁኔታዎች ላይ ነው። ነገሮች ሲሳኩላቸው ብቻ ነው ጠንካራ የሚሆኑት። እውነተኛ ጥንካሬ ግን የሚለካው በውድቀት ውስጥ ነው። ዛሬ ማንነታችሁን የሚቀይሩ በማንኛውም ማዕበል ውስጥ የማይበገረውን አሮጌውን ማንነታችሁን ሰብረው አዲሱን የሚገነቡ 4 ወርቃማ ህጎችን በጥልቀት እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም እያንዳንዱ የምንወያይበት ነጥብ ወደዛ ዳግም ወደማይሰበረውና ወደማይበገረው ማንነታችሁ የሚወስድ መሰላል ነው። አዳዲስ ለሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ቆዩ። አንደኛ፣ ህመምን እንደ ግብዓት መጠቀም። ብዙዎቻችን ህመም ሲሰማን የምናደርገው የመጀመሪያው ነገር መሸሽ ነው። ከገንዘብ እጥረት ህመም፣ ከፍቅር ስብራት ህመም፣ ወይም ሰዎች ዝቅ አድርገው ሲመለከቱህ ከሚሰማህ የውርደት ህመም እንሸሻለን። ነገር ግን አንድ ትልቅ እውነት ልንገራችሁ፣ ህመም ታላቅ መምህር ነው። እስኪ አንድን አንጥረኛ ተመልከቱ። አንድ ተራ የብረት ቁራጭ ወደ ውድና ስለታም ሰይፍነት ከመቀየሩ በፊት የግድ እሳት ውስጥ መግባት አለበት። ያ ብረት በእሳቱ ውስጥ ሲያልፍ ለምን ይሄ እሳት አቃጠለኝ ብሎ አያለቅስም። ያ እሳት ብረቱን እያለሰለሰው ነው። አንጥረኛው ደግሞ በመዶሻው ሲቀጠቅጠው አላስፈላጊ የሆኑ ክፍሎችን እያራገፈ ቅርጽ እያወጣለት ነው። ያ ምት ብረቱን ሊሰብረው ሳይሆን ሊያጠነክረው የመጣ ነው። አሁን በህይወትህ እያለፍክበት ያለው መከራ ያንተ እሳት ነው። ምናልባት የቅርብ የምትለው ሰው ከርቶ ይሆናል። ምናልባት የጀመርከው ስራ ከሽፎብህ ይሆናል። ወይም ደግሞ ማንም እንደማይረዳህ ተሰምቶህ ይሆናል። ግን እመነኝ፣ ይህ ህመም ሊያጠፋህ ሳይሆን ዳግም ሊሰራህ ነው የመጣው። ጠንካራ ሰው ህመምን አይረግምም፣ ይልቅስ እንደ ግብዓት ይጠቀመዋል። ደካማ ሰው ህመም ሲሰማው ለምን እኔ ይላል። ጠንካራ ሰው ግን ይህ ህመም ምን ሊያስተምረኝ መጣ ብሎ ይጠይቃል። ህመምን እንደ ነዳጅ ተጠቀመው። ሰዎች ሲንቁህ ያ ህመም ይበልጥ እንድትሰራ ያነሳሳህ። ብቸኝነት ሲሰማህ ያ ህመም ራስን እንድታውቅ ይርዳህ። ህመም ጊዜያዊ ነው። ያንን ህመም ተቋቁመ ስታልፍ የምታገኘው ጥንካሬ ግን ዘላቂ ነው። ልብ በሉ፣ አልማዝ የሚፈጠረው በከፍተኛ ሙቀትና ጫና ውስጥ ነው። አንተም በህይወትህ የሚደርስብህን ጫና ካልሸሸኸው ነገ እንደ አልማዝ የምታበራበት ማንነት ይገነባል። ህመሙን አታጥፈው፣ ህመሙ እንዲለውጥህ ፍቀድለት። ሁለተኛ፣ ብቸኝነትን ለጥንካሬ ተጠቀም። ብዙዎቻችን ብቸኝነትን እንደ እርግማን እናያለን። ሰዎች ሲርቁን፣ ስልካችን መደወል ሲያቆም፣
ወይም ቅዳሜ ምሽት የምንወጣበት ሰው ስናጣ በውስጣችን ፍርሃት ይነግሳል። ሰዎች ለምን ጠሉኝ፣ ለምን ብቻዬን ቀረሁ ብለን እናዝናለን። ነገር ግን አንድ ምስጢር ልንገራችሁ። ትልልቅ ማንነቶች የሚገነቡት በዝምታና በብቸኝነት ውስጥ ነው። ንስር ወፍ ዝናብ ሲመጣ እንደ ሌሎቹ ወፎች ዛፍ ስር አይሸሸግም። ይልቅስ ክንፉን ዘርግቶ ማዕበሉን ተጠቅሞ ከደመና በላይ ብቻውን ይበራል። እዛ ከፍታ ላይ ሌላ ወፍ የለም፣ ሰላምና ዝምታ ብቻ ነው። ጠንካራ ሰውም እንደዚሁ ነው። ሰዎች ስላልተከተሉህ መንገድ የስተት ነው ብለህ አታስብ። አንበሳ ብቻውን ይጓዛል፣ በግ ግን በጋጥ ውስጥ በቡድን ይኖራል። አንተ የትኛው ነህ? ብቸኝነት ማለት ሰው ማጣት ሳይሆን ራስን ማግኘት ነው። ሰዎች በሌሉበት ሰዓት ነው እኔ በእውነት ማን ነኝ ብለህ የምትጠይቀው። በብቸኝነት ጊዜ ራስህን ገንባ። ሰዎች በቡድን ሆነው ስለ ሌላ ሰው ወሬ ሲያወሩ፣ አንተ በዝምታ ስለ ራስህ ስኬት አስብ። በብቸኝነት ጊዜ መጽሐፍ አንብብ፣ አዲስ ክህሎት ተማር፣ ሰውነትህን በስፖርት አጠንክር። ያስታውሱ፣ ትልልቅ ስራዎች የሚሰሩት በብቸኝነት ውስጥ ነው። አርቲስቶች፣ ፈላስፋዎችና ስኬታማ ሰዎች የዓለምን ጩኸት ዘግተው ብቻቸውን ሲሆኑ ነው ተአምር የሚሰሩት። ብቸኝነትህ እንዲያስፈራህ አትፍቀድ። ይልቅስ ራስህን የምታገኝበት ትልቅ አጋጣሚ አድርገው። ብቻውን መቆም የሚችል ሰው በማንኛውም ሁኔታ ውስጥ መጽናት ይችላል። ሶስተኛ፣ የዲሲፕሊን ተግሳጽ ኃይል። ብዙ ሰዎች ስኬት የሚመጣው ተነሳሽነት ሞቲቬሽን ሲኖር ብቻ ይመስላቸዋል። ቪዲዮዎችን ሲያዩ፣ አነቃቂ ንግግሮችን ሲሰሙ ዛሬ እሰራለሁ ይላሉ። ነገር ግን ተነሳሽነት እንደ ደመና ነው። ዛሬ አለ፣ ነገ የለም። ስሜትህ ሲለዋወጥ ተነሳሽነትህም አብሮ ይጠፋል። እውነተኛ ጥንካሬ ግን የሚለካው ተነሳሽነት በሌለበት ቀን በምታደርገው ውሳኔ ነው። እሱም ዲሲፕሊን ይባላል። ዲሲፕሊን ማለት ስሜትህ ባልተመቸው ቀን፣ አካልህ በደከመበት ሰዓትና አእምሮህ ነገ እሰራዋለሁ ብሎ በሚያባብልህ ቅጽበት መደረግ ያለበትን ነገር የማድረግ ብቃት ነው። ደካማ ሰው ስሜቱን ይከተላል። ዛሬ ደብሮኛል፣ ዛሬ ዝናብ ነው፣ ዛሬ እንቅልፍ አሸንፎኛል እያለ ለስሜቱ ይገዛል። ጠንካራ ሰው ግን መርሁን ይከተላል። ደብሮኛል ግን እሰራዋለሁ፣ ደክሞኛል ግን እጨርሰዋለሁ ይላል። የአእምሮ ጥንካሬ የሚገነባው በትልልቅ ድሎች ብቻ ሳይሆን በየቀኑ በምታደርጋቸው ጥቃቅን ውሳኔዎች ነው። ጠዋት ሰዓት ሲደወል ወዲያውኑ መነሳትህ፣ ጤናማ ያልሆነ ምግብን አይ ማለትህ፣ ስራህን ሳታሳድር መጨረስህ፣ እነዚህ ሁሉ የዲሲፕሊን ጡንቻዎችን ያጠነክሩታል። ዲሲፕሊን የሌለው ሰው እንደ መሪ የሌለው መርከብ ነው። ንፋስ ወደ መራው አቅጣጫ ሁሉ ይነዳል። ልብ በሉ፣ ነፃነት የሚገኘው በዲሲፕሊን ውስጥ ነው። ራሱን የማይገዛ ሰው የሌሎች ሰዎችና የሁኔታዎች ባሪያ ነው። ዛሬ የምታደርገው ጥቃቅን መስዋዕትነት ነገ የምትፈልገው ታላቅ ሰው ያደርግሃል። ለስሜትህ አትገዛ፣ ለዓላማህ ግን ታዘዝ። ጥንካሬ ማለት ራስን ማሸነፍ ነው። አራተኛ፣ መቀበልና መልቀቅ። ብዙዎቻችን ጉልበታችንን የምናባክነው መለወጥ በማንችላቸው ነገሮች ላይ ነው። ስላለፈው ስህተታችን እንቆጫለን። ሰዎች ስለኛ በሚያስቡት ነገር እንጨነቃለን፣ ወይም ደግሞ ገና ላልመጣው ነገ እንባክናለን። ነገር ግን እውነተኛ የአእምሮ ጥንካሬ የሚጀምረው አንድን ትልቅ ሀቅ ስንረዳ ነው። የማትቆጣጠረውን ነገር ለመቆጣጠር መሞከር የድካም ሁሉ ድካም ነው። እስኪ ወንዝን ተመልከቱ። ወንዝ
ድንጋይ ሲያጋጥመው ድንጋዩን ለመግፋት ጊዜውን አያጠፋም፣ ይልቅስ በጎኑ አልፎ ጉዞውን ይቀጥላል። ጠንካራ ሰውም እንደዚሁ ነው። ልትቀይረው የማትችለውን ነገር ይሁን ብለህ በጸጋ ተቀበለው። ሰዎች ስለ አንተ ክፉ ቢያወሩ መከልከል አትችልም። የምትችለው ብቸኛው ነገር ለወሬያቸው የምትሰጠውን ዋጋ መቀነስ ብቻ ነው። ያለፈው ታሪክህ አልፏል። የሰራኸው ስህተት፣ ያመለጠህ ዕድል ወይም የጎዳህ ሰው ዛሬ ላይ የለም። ያለው በአእምሮ ውስጥ ብቻ ነው። ያንን ትዝታ አጥብቀህ በያዝከ ቁጥር ራስህን እያደከምክ ነው። መልቀቅ ማለት ይህ ነገር ካሁን በኋላ በእኔ ላይ ስልጣን የለውም ብሎ ለራስ ነፃነት መስጠት ነው። ትኩረትህን የምትቆጣጠራቸው ነገሮች ላይ ብቻ አድርግ። በዛሬው ጥረትህ በአሁኑ ሰዓት የምትወስነው ውሳኔና ለነገሮች በምትሰጠው ምላሽ ላይ ብቻ አተኩር። ሌላው ትርፍ ነው። የውስጥ ሰላምህን የሚረብሽ ነገር ሁሉ እንዲያልፍ ፍቀድለት። አእምሮህ እንደ ሰማይ ይሁን። ደመናዎች፣ ችግሮች ይመጣሉ፣ ያልፋሉ። ሰማዩ ግን ዝንታለም ጸንቶ ይኖራል። ውድ ጓደኞቼ፣ የዩቲዩብ ተከታታዮቼ እስካሁን ያየናቸው ነጥቦች ዝም ብለው የቃላት ክምችት አይደሉም። እነሱ የማይበገረው ማንነታችሁ መሰረቶች ናቸው። ጥንካሬ ማለት መውደቅ አለመቻል አይደለም። ጥንካሬ ማለት በወደቃችሁ ቁጥር ዓለም አከተመለት ብላ በደመደመችባችሁ ቅጽበት አፈር አራግፋችሁ ዳግም የመነሳት ብቃት ነው። ዛሬ ይህን ቪዲዮ እስከመጨረሻው ካያችሁ በውስጣችሁ የሚቀጣጠል ትልቅ እሳት አለ ማለት ነው። ያ እሳት መለወጥ የምትችሉ መሆናችሁን የሚነግራችሁ የእውነት ድምፅ ነው። አሮጌውን ፈሪውንና ለሁኔታዎች እጅ የሚሰጠውን ማንነታችሁን ዛሬውኑ እዚህ ጋር ቅበሩት። ዛሬ አዲስ ቀን ነው፣ አዲስ ጅምር ነው። ከዚህ ቪዲዮ በኋላ ወደ ህይወት ስትመለስ ችግሮች ላይጠፉ ይችላሉ፣ ነገር ግን አንተ ተለውጠሃል። ህመሙን እንደ ግብዓት ተጠቀም። ብቸኝነትን ለጥንካሬ አውለው። በዲሲፕሊን ራስህን ግዛ እና የማትችለውን ነገር በጸጋ ተቀበል። እነዚህን ካደረግ ምንም አይነት ማዕበል ሊያጋጥምህ አይችልም። አስታውስ፣ አንተ የተፈጠርከው ለታላቅነት ነው። ዓለም የአንተን ጥንካሬ ትፈልጋለች። በራስህ እመን፣ በፈጣሪህ ታመን፣ እናም በማንኛውም ሁኔታ ውስጥ ጠንካራ ሁን። ይህ ቪዲዮ ለውጥ እንዲሰማህ ካደረገ ጠንካራ ሆናለሁ ብለህ በኮሜንት ጻፍልኝ። ለሌሎች ለሚወዷቸው ጓደኞች በማጋራት የጥንካሬው ቤተሰብ አባል እንዲሆኑ አድርጋቸው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ጥንካሬ አይለያችሁ። ሰላም ሁኑ።